ንገሪው፣ እርግማኑ ተሰበረ ማለት ነው አላት። ሰውየውም ከ18 ዓመት በኋላ ለመጀመሪያ ጊዜ መሳቅ ቻለ። ሳኒ ወደ ቤተ መንግስቱ ሮጣ በመግባት አባቴ ሆይ እኔ ልዕልት ሳኒ ነኝ፣ ተመልሻለሁ ስትል ጮኸች። ንጉሱ መጀመሪያ ላይ በድምፁ ቢቆጣም ልጁ መሆኗን ሲያውቅ ግን በጣም ደስ አለው። ንግስት ሚራም በዛ ቅስፈት ተመልሳ መጣች። በዙሪያቸው ያለው እርግማም በሙሉ ተነሳ። ፀሐይ ወደ ኤቨን ቤተ መንግስት ተመለሰች። ዝናቡም ቆመ፣ ወፎች መዘመር ጀመሩ። ንጉሱም በጆሮ ውስጥ የከተተውን ጥጥ አወጣው። ንጉሱም ልጄ ሆይ እንዴት ላስደስትሽ፣ ምን ባደርግልሽ ልትደሰች ትችያለሽ ሲል ጠየቃት። ሳኒም እውነተኛ ልዑል እፈልጋለሁ አለችው። ንጉሱም ከሩቅ አገሮች ያሉ መኳንንትን ሊጠራላት ሲል እሷ ግን የተሻለ ሐሳብ እንዳላት ነገረችው። የድሮ ጓደኛዋን ንባንቢዩን ሃኒን አስጠራችው።